ብዙ ትሬደሮች ኤክስኤዩ ወርቅ ላይ የሚሸነፉት ገበያው በሰበረው ብሬክአውት ብለው ሲገቡ በፌክአውት ምክንያት በፊት ስቶፕ ሎሳቸውን ስለሚመታ ነው። ዛሬ የምነግራችሁ ምስጢር ግን ይህንን ፌክአውት እንዴት ወደ ትልቅ ትርፍ እንደምቀይሩት ነው። ብዙ ጊዜ የፎር አወር ብሬክአውት ብቻ ስትከተሉ ገበያው በግማሽ መንገድ ይመለሳል። ለምን? አብዛኛው የፎር አወር ብሬክአውት የሊኩዲቲ ወጥመድ ነው። ዛሬ ይህንን ወጥመድ እንዴት እንደምታዩትና የትኞቹ ብሬክአውቶች እውነተኛ እንደሆኑ አሳያችኋለሁ። ሂደቱ ቀላል ነው፣ ግን ትኩረት ይፈልጋል። ዛሬ በዚህ ቪዲዮ ዋና ዋና የሚባሉ የሊኩዲቲ ኮንሰፕት እና ፌክ የሆኑ ብሬክአውቶች እናያለን። የመጀመሪያው ፎር አወር። የትሬድ ትሪያምፍ ቤተሰብ ለመሆን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን መጫን እንዳትረሱ። ምክንያቱም ስለ ትሬዲንግ ሪል የሆነ ማንነትና ሪል የሆነ ማርኬት ስትራክቸር የምታገኙበት ቻናል ስለሆነ። ታይም ፍሬም ዋና አቅጣጫና የኪ ዞን አሳያችኋለሁ። ሁለተኛው 50 ሚኒት ታይም ፍሬም። እነዚህ ላይ ደግሞ የዋጋው አወቃቀር ማርኬት ስትራክቸር ሲቀየርና ኢንትሪ ኮንፈርሜሽን፣ ለምሳሌ ዳብል ቦተም ወይም ኦርደር ብሎክ ሪጀክሽን ሲፈጠር ኢንትሪዎችን እንወስዳለን። የሶስተኛው ሪስክ ማኔጅመንት። በዚህ ስልት ስቶፕ ሎስ በጣም በትንሽ ነው፣ ነገር ግን ሪዋርዱ 1 2 3 ወይም ከዚያ በላይ። ብሬክአውትን የምናየው ጎልድ ጋር ጎልድ ፎር አወር ታይም ፍሬም ላይ ነው። እንደምታዩት ይህንን ድማንድ ዞኑን ይህን ድማንድ ዞን መጣ ሰበረው። ይህንን ድማንድ ዞን ሲሰብረው በትንሽ ነው የሰበረው። ይሄ ፌክአውት የሆነበት ምክንያት ይሄ ብሬክአውት ትክክለኛ ብሬክአውት አይደለም ያልንበት ምክንያት እንደ ፕራይስ አክሽን ትሬደር ይህንን በቦዲ ስለሰበረው ይሄ ኤሪያ ኮንፊርምድ ነው ይሄ ብሬክአውት ማለት ይቻላል። ግን ይሄ ልክ አይደለም። ብዙ ጊዜ ብሬክአውት ትሬድ ስታረጉ የምትቸገሩት ነገር ትልቁ ሪዝን ምንድን ነው? ለምሳሌ ማርኬት ብሬክአውት ሲያደርግ ከካንድልስቲክ ዋይዝ አንጻር ማየት ያስፈልጋል። ለምሳሌ ይሄን ኤሪያ ብሬክ ሲያደርግ ይሄ ካንድልስቲክ ሲዘጋ ቢያንስ ወደዚህ መጥቶ ከግማሽ በላይ መዝጋት አለበት። እስከዚህ ድረስ ፉሊ እስከዚህ ድረስ መዝጋት አለበት ማለት ነው። ይሄኛው እንኳን ኮንፊርምድ ባያደርገው ይሄ ብሬክአውት ትክክለኛ ብሬክአውት ነው ማለት ምንችል የነበረው ይሄኛው የከፈተው ካንድልስቲክ ኢንሳይድ ባር ሆኖ መዝጋት የለበት። ብሬክአውት ላይ የመጀመሪያው ካንድልስቲክ በቦዲ ብሬክ አድርጎት ሌላኛው የሚመጣ ካንድልስቲክ ኢንሳይድ ባር ሆኖ መዝጋት የለበትም። ይሄ ካንድልስቲክ መዝጋት የነበረበት ከዚህ ካንድልስቲክ በታች በቦዲ ነው። ይሄ ኮንፊርምድ አይደለም ማለት ነው። ይሄ የምታዩት ብሬክአውት ኮንፊርምድ አይደለም፣ ኢንቫሊድ ብሬክአውት። ትክክለኛ ይሄ እንደዚህ አይነት ኢንቫሊድ የሆነ ብሬክአውት ላይ ስታገኙ በቀጥታ ወደየት ነው የምታስቡት? እንደዚህ አይነት ኢንትሪ ስታገኙ ለምሳሌ አሁን መጣና ይህንን ሊኩዲቲ ስዊፕ ነው ያደረገው። ወደዚህ ያለውን ሊኩዲቲ ነው ያስወጣ እንጂ እዚህ ኤሪያ ላይ ምንም አይነት ብሬክአውት ኢንትሪ የለም ማለት ነው። ስለዚህ በቀጥታ ወደ 50 ሚኒት ሄደን አሪፍ የሆነ ኢንትሪ ደግሞ በብሬክአውት እንፈልጋለን ማለት ነው። አሁን 50 ሚኒት ጋር ስትመጡ በ50 ሚኒት ክሊር የሆነ ብሬክአውት አገኘን ማለት ነው። ይህ ኤሪያ እንግዲህ 50 ሚኒት ላይ ይህን ኢንትሪ የምንወስድበትን እንዳንድ ኢንትሪ ብዙ ነገር አሳያችኋለሁ እዚህ ጋር ማለት ነው። ማርኬት ስትራክቸሩ ኤክስትሪምሊ ቤሪሽ ነው። ይኸው እንደምታዩት ማርኬቱ መጣ። እዚህ ጋር በደንብ ተከታተሉ። ማንም ትሬደር ሊነግራችሁ የማይችለውን ነው ማሳያችሁ። ማርኬቱ መጣ፣ እዚህ ጋር መጣ። ይሄ ኤሪያ ብሬክአውት አይደለም። ይሄ ዞን አሁን ይህን ዞን ብዙ ጊዜ የምትሳሳቱት ነገር እዚህ ጋር ይሄ ኤሪያ ብሬክ አድርጎታል ብላችሁ ኢንትሪ ትወስዳላችሁ። እዚህ ጋር ፎር አወር ላይ ፌክ ብሬክአውት በፎር አወር ፌክ ብሬክአውት እያደረገ እያያችሁ እንዴት ነው 50 ሚኒት ላይ ይኸው እዚህ ጋር ለምሳሌ ፌክ ብሬክአውት እዚህ ጋር ይሄኛው በቦዲ ስለዘጋ ብቻ በቦዲ ዘግቷል። መጦ ኢን ኤሪያ ሚቲጌት እያደረገው ነው። አሁን በቃ ወደ ታች ሰጥቷል። መጀመሪያ 50 ሚኒት ለመውረድ ዴይ ትሬደር ከሆናችሁ 50 ሚኒት ለመውረድ ፎር አወር ላይ ትክክለኛ ብሬክአውት ማግኘት አለባችሁ ማለት ነው። ያለያ ይሄ ብሬክአውት ፌክ እንደሆነ ካወቃችሁ በቀጥታ ወደ 50 ሚኒት ወርዳችሁ ምንድነው ማድረግ ያለባችሁ? የ50 ሚኒት ባይ ኢንትሪ ነው ኮንፊርም ማድረግ ያለባችሁ ማለት። ይሄ ኤሪያ ትክክለኛ ብሬክአውት አይደል። ትክክለኛ ብሬክአውት ቢሆን ኑሮ መሆን የነበረበት ይህን ኤሪያ ነበር ብሬክ ማድረግ ያለበት ነው። አሁን እናንተ እዚች ጋር ብሬክአውት አገኘን ትላላችሁ። ይሄ ብሬክአውት ትክክለኛ ብሬክአውት አይደለም። አሁን ይሄ ብሬክአውት
ብሬክ መደረግ የነበረበት ይሄ ኤሪያ ነው። አሁን እዚህ ጋር ብሬክ አውት ይሄ ኦርደር ብሎክ አለ። እችን ኦርደር ብሎክ ነው መጥቶ ሚቲጌት ያደርጋት። እንግዲህ ይሄን እንዴት እንደ ኢንትሪ እንደምንጠቀመው ላሳያችሁ። ይሄ ኢንትሪ በጣም ኮንፊርምድ የሆነ ለኔ ኤ ፕላስ ሴታፕ ምለው ኢንትሪ ነው ማለት ነው። መጣ ማርኬቱ አንድ ሙቭ ነው መጣና ከዚህ በታች መውረድ ለወርሎ ሌላ ለወርሎ ማግኘት አልቻልንም ማለት ነው። ይኸው እንደምታዩት ይሄ ኤሪያ መጣና እዚህ ጋር አዲስ ለወርሎ ሰርቶልን ቢሆን እዚህ ጋር አዲስ ለወርሎ ሰርቶልን ቢሆን ማርኬቱ ኮንቲኒዩሽን ነው ወደ ታች ይቀጥላል ብለን ማሰብ እንችል ነበር ማለት ነው። ይኸው እዚህ ጋር ምንም አይነት ለወርሎ መስራት አልቻለም። ይኸው ማርኬቱ እዚህ ጋር መጥቶ ሌላ ለወርሎ አግኝተን ቢሆን ማርኬቱ ኮንቲኒዩሽን ወደ ታች ይቀጥላል ማለት እንችላለን ማለት ነው። ይሄ ኤሪያ ግን ተመልሶ መጣና ይሄንን ዞን ተመልሶ መጥቶ ሌላ ለወርሎ መስራት ካልቻለ ማርኬቱ ወደ ታች መቀጠል እድሉ በጣም ዝቅተኛ ነው ማለት ነው። ስለዚህ ሄዶ በቀጥታ የላይኛውን ኔክ ላይኑን ይህን ከሰበረልን ይሄ ኤሪያ ምንድነው በፕራይስ አክሽን ዳብል በተም እንለዋለን ማለት ነው። ማርኬት መጥቶ ለወርሎ መስራት አልችልም አለ ወደ ታች የመቀጠል እድሉ ዝቅተኛ ነው ማለት ነው። እዚህ ጋር ኮንቲኒዩሽን ሊሆን አልቻለም ማለት ነው። ኮንቲኒዩሽን ሚል የነበረው ምንድነው አዲስ ለወርሎ እዚህ ጋር ብናገኝ፣ ስለዚህ ተመልሶ መጣና የቅድሙን ፉልባክ ሰበረልን ማለት ነው። ይኸው ይሄ በጣም ኤ ፕላስ ሴታፕ የሆነ የ50 ሚኒት ኢንትሪ ያገኘን ማለት ነው። የ50 ሚኒት ኢንትሪ ያገኘ ነው በምንድን ነው? ፎር አወር ላይ ስነድ ፌክ አውት የሆነ የፎር አወር ወደ ባይ ሲግናል ያሳየን ነገር አለ። አሁን በቀጥታ እዚህ ጋር ምን እናስቀምጣለን ማለት ነው? ባይ ኢንትሪ እናስቀምጣለን ማለት ነው። እዚህ ጋር ኢንትሪ ስታስቀምጡ ማስቀመጥ ያለባችሁ ዳብል ቦተም ላይ ብዙ ጊዜ ከዚህ በኋላ ማርኬቱ ወደ ታች የመመለስ እድሉ ዝቅተኛ ነው ማለት ነው። ወደ ታች ከተመለሰ በቀጥታ ወደ ታች ይሄዳል ማለት ነው። እዚህ ጋር አሁን ማድረግ ያለባችሁ ምንድነው? ኢንትሪ ስታስቀምጡ ይኸው ይሄን እንደምታዩት እዚህ ጋር ብሬክ ያደረገበት ነው። ይኸው ይሄን ኤሪያ ብሬክ ያደረገበት ስለሆነ ይሄን ኤሪያ ሜቲጌት ሊያደርገው ኮንሲደር ይደረጋል። ይኸው እንደዚህ አድርጋችሁ ኢንትሪ ታስቀምጣላችሁ ማለት ነው። ብዙ ጊዜ ኢንትሪ ስታስቀምጡ ዲፕሊ የዚህ ሪትረስ አድርጎ ይመጣል አይደለም፣ ወደኋላ ከግራ በኩል ያለውን ይሄንን ኤሪያ ሜቲጌት አድርጎት ይወጣል ተብሎ ነው ኮንሲደር የሚደረግ ማለት ነው። ይኸው እንደምታዩት ይሄ ለኔ ኤ ፕላስ ሴታፕ ነው ማለት ነው። ፎር አወር ላይ ፌክ የሆነ ብሬክአውት ሰጠን። 50 ሚኒት ላይ ደግሞ ዳብል በተም ማለት ነው። ማርኬቱ ለወርሎ መስራት አቃተው፣ ይሄኛውን ላዩን ሄዶ ሰበረልን፣ በቀጥታ ብሬክአውት አገኘን ማለት ነው። ስለዚህ ከ1 to 3 በላይ ካገኛችሁ ይህን ኢንትሪ እንደዚህ መውሰድ ትችላላችሁ። አሁን በቀጥታ ኦኬ ማርኬቱ ቆንጆ በሚባል ደረጃ ሁሉም ትሬደር እንደ ጀማሪ ትሬደርም ሊጠብቀው የሚችል ማርኬቱን ልክ እንደዚህ ሆኖ ሲሄድለት ነውና እዚህ ጋር ሌላኛው ኢንትሪ 50 ሚኒት ላይ ይሄ ብሬክአውት ላመለጣችሁ ሰዎች ሌላኛው ኢንትሪ ደግሞ ላሳያችሁ። እዚህ ጋር ብዙ ጊዜ ማርኬት አንዴ ሳያስገባ ከሄደ አይ በቃ አመለጠኝ ምናምን ትላላችሁና ይሄ ያመለጠኝ ስሜቱን ለማስቀረት ማርኬት ወደ ላይ እየወጣ ከሆነ በኮንቲኒዩሽን ደግሞ እንዴት ማኒኩሌት ሲያደርግ እንደምንገባ ላሳያችሁ። ማርኬት እዚህ ጋር ይሄው ይሄን ኤሪያ ብሬክ አረገና መጣ ሚቲጌት አረገ አስገባ። ካስገባ በኋላ ይሄ ኤሪያ እንግዲህ መጥቶ ይሄ ኤሪያ ምን ሆኗል ማለት ነው? ሰፕራይዝ ሆኖ ዲማንድ ዞን ሆኖ ማለት ነው። ይሄን ዲማንድ ዞን መጣና ማኒኩሌት አረገ አስወጥ ሊኩዊዲቲ ባይ ያሉትን እዚህ ኤሪያ ላይ ለምሳሌ እኔ እዚህ ኤሪያ ላይ ባይ ብዬ ኤስኤሉን ከዚች በታች ባስቀምጣት በዚች ካንድልስቲክ መጥቶ አስወጣኝ ማለት ነው። ይሄው እዚህ ጋር ባይ ያሉትን ኤስኤላቸው እዚህ ያስቀመጡን ማኒኩሌት አርጓቸው ወጣ ማለት ነው። ማኒኩሌት አረገ። ይሄን ማኒኩሌት ያረገበትን ኤሪያ ደግሞ መጥቶ ፍሊፕ አረገ ማለት ነው። ይቺን ኤሪያ ነው ፍሊፕ የምንላት። ምንድነው ወደ ምን ፍሊፕ ያረገ? ይሄ ኤሪያ ዞን ሰፕላይ ነበር ወደ ዲማንድ ፍሊፕ አረገው ማለት ነው። ሌላኛው ኢንትሪያችን ከየት ጋር ሆነ? እዚህ ጋር ኢንትሪ ያገኘን ሌላኛው ኢንትሪ ማለት ነው። ላለፈን ይሄኛው ብሬክአውት ላለፈን፣ በዚህኛው ኢንትሪ ደግሞ ምን አረገ? መጥቶ አስገባን ማለት ነው። ይሄው አያችሁ፣ ለዚህ ጋር ሁለት ኢንትሪ ስናገኝ ይሄው እንደምታዩት ይሄማ በጣም በቃ ኤ ፕላስ ሴታፕ የሚባል ማለት ነው። ይሄው እንደምታዩት እዚህ እስከዚህ አድርገን እንኳን ከ1 to 6 በላይ በሚባል ደረጃ ነው ሄደ ማለት ነው። ስለዚህ እዚህ ጋር ኤ ፕላስ ሴታፕ የሆነ ሁለት ኢንትሪ እዚህ ጋር አገኘን ማለት ነው። በየትኛው አላይን አድርገን? በፎር አወር ቫሊድ ያልሆነ ብሬክአውት አግኝተን 50 ሚኒት ላይ ሁለት ኢንትሪ አገኘን ማለት ነው። የመጀመሪያው እንግዲህ ለማጠቃለል የመጀመሪያው ኢንትሪያችን የወሰድነው እዚህ ጋር ለወርሎ መስራት ከበደው
ይህንን ኤሪያ መጦ ሚቲጌት አረጋል። ይህን ኤሪያ መጦ ብሬክአውት አረገልን። ከዛ በኋላ ይህን መጦ ሚቲጌት ሲያረገው በቀጥታ እዚህ ጋር ኢንትሪ ወሰድን ማለት ነው። ሌላኛው ኢንትሪያችን ደግሞ አሁንም መጣና ማኒኩሌት አረገ። ይኸው እንደምታዩት በዚህ ካንድል ስቲክ መጦ የዚህን ያለ ሊኩዲቲ ማኒኩሌት አረገ። ይህን ማኒኩሌት ያረገውን ኤሪያ በዚህ መጦ ብሬክአውት አረገው። በቦዲ ነው ኮንፊርም ያደረገልን። ተመልሶ መጦች ካንድል ስቲክ አስገባች። ይኸው ደስ የሚል ደረጃ ወደ ላይ ወጦልናል ማለት ነው። የትሬድ ትሪያምፍ ቤተሰብ ለመሆን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን መጫን እንዳትረሱ። ምክንያቱም ስለ ትሬዲንግ ሪል የሆነ ማንነትና ሪል የሆነ ማርኬት ስትራክቸር የምታገኙበት ቻናል ስለሆነ